መካከል እንዴት ልታች ትራንዚሽን የምትመስል ነገር እንደምንሰራ አሳያችኋለሁ። ይህ እንደምትመለከቱት ከስክሪኑ ላይ ያለውን ቪዲዮም ዛሬ እየሰራው ማሳያችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። መጀመሪያ ወደ ካፕከት ከሄድን በኋላ የሚያስፈልገን ነገር መጀመሪያ የምንሰራበት ቪዲዮ አለ። ሁለተኛ ደግሞ ጥቁር ስክሪን ያስፈልገናል። አሁን እዚህ ጋር ኖርማል ከጎግል ለማውረድ ትችላላችሁ የምትመለከቱት ላኩን። ከዛ እሱም እዚህ ጋር ከሰራ አስቀምጣለሁ። ከዛ በመሄድ ወደ ቴክስት እንዴት የሚፈልገው ነገር ጽፋለሁ ማለት ነው። አሁን ለምሳሌ እኔ ጀስት ለእናንተ ለማሳየት ያክል አማኑኤል ብዬ ልጻፍና ጻፍ። ከዛ በኋላ ፎንቱን ቀይረዋለሁ። ፎንት ሳይዙን እንደዛው ጎላ ብለን እንዲታየልን ማለት ነው። እንደዚህ እንደምታዩት አደርገዋለሁ። ከዛ ከጥቁር ስክሪን እኩል እንዲሆን እናደርገዋለን። ከዛ ወደ ኢምፖርት ተመልሰን እንደገና ለምንሰራው የምንፈልገውን ቪዲዮ ከላይ እናስገባዋለን። እሱን እንደዚህ አስገብተን እንደጨረስን ወደ ቪዲዮ እንሄድና ቪዲዮውን ብሌንዱን ወደ መልቲፕላይ እንቀይረዋለን። አሁን ቀይረነዋ። እዚህ ጋር ስታጎሉ ጥንቃቄ ማድረግ አለባችሁ። መልቲፕላይ ላይ ካልሆነ አይመጣውም። ከዛ በመሄድ ሁለተኛው ቪዲዮ ከላይ ካስቀመጥን በኋላ አውቶ ሪሙቭ እናደርገዋለን። አሁን እንደምታዩት ሁለት እንትን ኖረ። አሁን እሱኛውን ግዴታ ማተለቅ አለብኝ ማለት ነው። ጫፉን ይዤ ጎትተዋለሁ። ከዛ እኩል ሲሆንልኝ እንደዚህ እዛ ቦታ ላይ አቆማለሁ ማለት ነው። አሁን እንደዚህ እንደምታዩት ሆነ። ከጥቁሩ ስክሪን ስናስጀምረው የምታዩት አይነት መጥቶልኛል ማለት ነው። ከዛ በመቀጠል ከጥቁሩ ስክሪን እኩል አድርጌ ምን አድርገዋለሁ? ከት አድርገዋለሁ ማለት ነው። እንደዚህ አድርጌ ከተካረኩት በኋላ ያውና ትንሽ ማስተካከያ እናደርጋለን። አሁን እኩል ሆኗል ማለት ነው። እኩል አድርጌ ቆረጥኩት። ይህንን አሁን እንደምታዩት ነው። አሁን ቴክስቱን መቀየር እችላለሁ። አሁን ለምሳሌ ሌላ ቴክስት አስገብቼ ላሳያችሁ። አሁን ጽፌ ሳጎላት ያው እንደምታዩት አይነት የቅድሙን ምስል መጥቷል ማለት ነው። አሁን እንደገና ሌላ ቴክስት ጋር አስገብቼም ላሳያችሁ። አሁን መጀመሪያው ቪዲዮ መግቢያ ላይ እንደተመለከታችሁ 3D የምትለዋን ጽፌ አሳያችሁ። ያችን እናጎላታለን። ፎንቷንም እንቀይረዋለን። ስናጎላ ይሄንን መሰለ ይመጣልናል ማለት ነው። በእንደዚህ አይነት መልኩ ለዚህ ጽድት ያለች ቪዲዮ መስራት ትችላላችሁ ማለት ነው። ቪዲዮውን የተከታተላችሁት ይመስል ነበር። ከወደዳችሁ ላይክ እና ሌሎች እንደዚህ ቪዲዮ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጉ።